እኛ አሁን የምንኖርባት ሀገር እኔ በጣም የምታሳስበኝና የምታሳስበኝ ሆናለች። ባካችሁ ምሁራን ነን የምትሉ ሰዎች ባካችሁ ቆም ብላችሁ ከመጎሻሸም ይልቅ ዝም ብሎ እኔ በልጥ ያሉ ክርክሮችን አንዱ የአንዱ አጣፋ መልስ መስጠት ይልቅ እቺ ሀገር ቀዳዳዋ እንዴት ሆኖ ተሰፍቶ ነው ጥሩ መስተጋብር ያለው ጥሩ ገብነት ያለው ማህበረሰብ ነገ አብሮ ተጋምዶ ይኖራል የሚለውን ነገ መሃል ላይ ክራክ የማያደርግ ድልድይ ሙሉ በየጊዜው የሚሰራ ድልድይ ሳይሆን በቃ ቢያንስ እንኳን ዘመን ከዘመን ሄዶ እንደገና ዘመን ደግሞ የራሱን የሚያድሰው አይነት ድልድይ ሆኖ ሰው ከሰው ዳር እስከ ዳር ቢያንስ ሀገር ውስጥ እንኳን ዳር እስከ ዳር ሄዶ ሰርቶ ምንም ሳይሸማቀቅ ወልዶ ከወዶ የሚኖርበት ሀገር እንድትመሰረትልን ጥረት ብታደርጉ ጥሩ ነው። የተመቻቸ ቦታ ኑሯችሁ ወደ ውጭ ሄዳችሁ ብዙ ነገሮች የተመቻቸላችሁ ሰዎች አንድነትን ስበኩ። ማንመንያን ከማንመንያን ሳይሆን አንድነትን ስበኩ። በተለይ የተጎዳውን እንዳለ እያጎላችሁ አሁን ማለት መሆን ያለበትን ነገር የሰው ልጅ የሚጎዳውን ነገር እያጎላችሁ እየመጣችሁ ግን ሰውና ሰውን ደግሞ የሚያቀያቅረው ማህበረሰቡን የሚያቀያቅረውን ነገር ግን ብትተው ጥሩ ነው ብዬ አስባለሁ። ምክንያቱም ትውልድ ከትውልድ ትውልድ እንዲተላለፍ የሚፈለግ ነገር ቅድም እንዳሉት እንደ ድልድይ ነው። በቃ ጠንካራ ድልድይ ነው መሆን ያለበት እንጂ ዝም ብሎ ነገ የሆነ ነገር ሲሆን አንዱ ከአንዱ ጋር ሲጋጭ በቋንቋዬ ነው በእምነቴ ነው በመጣሁበት በዚህ አካባቢ ስለሆነ ነው የሚል አባባል ፍልቅ ብሎ የሚጠፋበትንና እኛ ዳር እስከ ዳር ሰው በመሆናችን ብቻ አብረን በልተን አብረን ሰርተን የምንኖርበትን አይነት ማህበረሰብ እንዲፈጠርልን ጥረት ብታደርጉ ነው የሚሰማኝ እንጂ አሁን ግን እኛ እንኳን ልጆች ደርሰን ትልቅ ሆነን የወለድናቸው ልጆች ወደ ምን እንደምናስጠጋቸው ወደፊት እያሳሰበን ነው ያለው። በዚህ አይነት ኮንዲሽን የሚሄድ አይመስለኝም። ብዙዎቻችሁን ሳያችሁ ዝም ብሎ መበጣጠስ የሆነ በቃ ሁሉም የተበጣጠሰ ነገር ምን የመበጣጠሱ እኮ ምንም አይሰራም። ይኸው እያየናቸው ራሳቸውን ችለው እንኳን ጠንካራ ሀገሮች እንኳን አልፈው ጠንካራ ሀገር ጋር እየገጠሙ ነው። ነገ እዚህ ብንበጣጠስ ነገ እኮ መጎሻሸሙ ነው የሚብሰን እንጂ ሌላ ምንም እኮ የሚሰጠን የለም። በዚያም ተነስቶ እንደዚህ በዚያም ተነስቶ እንደዚህ አንድ ሆነን የምንቀጥልበትን ነገር ብትሞክሩ ጥሩ ነው። እኔም እንደዚህ ጋር ሳየው እያሰጋኝ ያለ ነገር እንደዚህ ነው። ግን የምመኘው ነገር ደግሞ አንድ ሆነን ደግሞ ጥሩ ስነ ምግባር ኑሮን ማህበራዊ እሴታችን ተሳስሮ ሰው በመሆናችን ብቻ ዳር እስከ ዳር ሄደን ሰርተን በልተን የምንመጣበት። ሰው እኮ ይጋጫል፣ ብንጋጭ እንኳን በሽማግሌ የምንታረቅበት